እንደዚህ ሰው ተምሮ እውቀትም ቁመትም ጭምር ጨምሮ ይመጣል። እኛ ይወስዱ እንዳስቀምጥን አራይ ባል አሁን ተቀልዳለህ ካለ መጽሐፉን ውሰዱ። ቡፌን መልሱ። መጽሐፉን ውሰዱ። ቡፌን መልሱ። መጽሐፉን ውሰዱ። ቡፌን መልሱ። ቡፌን መልሱ። መጽሐፉን ውሰዱ። ሰላም ሰላም። ኦ ኤልስዬ እንዴት ነሽ? አንቺ አለሽ እንዴት ነሽ? በእናትሽ አቤት አቤት አቤት! እንደዚህ ሰው ተምሮ እውቀትም ቁመትም ጭምር ጨምሮ ይመጣል። እኛ ይወስዱ እንዳስቀምጥን አራይ ባል አሁን ተቀልዳለህ ካለ መጽሐፉን ውሰዱ። ቡፌን መልሱ። መጽሐፉን ውሰዱ። ቡፌን መልሱ። መጽሐፉን ውሰዱ። ቡፌን መልሱ። ቡፌን መልሱ። መጽሐፉን ውሰዱ። አውቀዋለሁ ልበል እሱ መጽሐፍ ምናምን የሚሸጠው ሊቆ ነው አይደል? ኤልስዬ ያውቀሽዋል፣ በደንብ አውቀሽዋል። መቼም አንዴ አንቺ ሴፍ ካረግሽ አረግሽ ነው። አዎ ራሱ ነው እባክሽ። ነው ወይስ የማንበብ ብዛት ነው እንደዚህ ያደረገው? ምን ማንበብማ ጤና ነው፣ ሌላ ነገር ነው እንጂ እንደዚህ ያደረገው እባክሽ። ሌላ ምን ከየት እንደመጣ የማናውቀው አንድ ጎዳና ተዳዳሪ ቡቤ የሚባል ነበር እባክሽ። ተው ሊቁ ተው። ምኑን ልተው ነፍሴ? ይሄንን ልጅ አታቀርበው፣ ሌባ ነው። በኋላ ይሁን እያነበበ እየመሰለ እየሰለለ ነው። ደግሞ ይሄንን በምን አወቅ? አያደደ የተማረ የሚያነበብ ይሁን ኖሮ እዚህ ምራን መጥምጠው ንገረኝ። ሱባንቶ ይሄ ሀገራችን ተጨባጭ ሁኔታ ነው እያወቁ አንተ ደግሞ በኋላ ግን ለገና ምን መንገድ ታያለህ? ይዞብህ ተሸበለለ አይደል? አቶይ ደግሞ እኮ የማይገኝ መጽሐፍ እኮ መቼም የማላገኘው መጽሐፍ በጣም እኮ ነው የሚያናግረው። ስማ የእሱ አይገርምም፣ ያንተ ነው እንጂ የሚገርመው። ይኸው ከጠፋ 15 ቀን ሆኖ ጠባቱ ሄዳ ከዚች ሀገር አይወጣም። እኔ እኮ እንደዛ አምኜ ያናድረኝ እኮ ማመኔ ነው። ሊቁ ቡቤን አገኘሁት። የታየመትና ነፍሴ እያየ መጀመሪያ ምክሬን ብትሰማ እንደዚህ ባለው ኧረ እባክህ ምን መጽሐፍ ፈልገዋለሁ። በጣም ውድ መጽሐፍ ነው። መጽሐፍ ኧረ እባክህ ኧረ ታም መጽሐፍ ኧረ እባክህ ነው ወሰድክብኝ አንተ በለው ሌባ ካልመታው ያምን ኧረ እባክህ
አረቄውን እንዴ! ኧረ የሰው ያለ! ኧረ ጉድ! ኧረ እባካችሁ የሰው የለም! ስማ ያለ ባኮ ሞተ። ቡቤ? አዎ ኖ እባክህ ያው እንደለመደው ሊዘርፍ ሲል አናቱን ብለውት ይሆናል። ነገሩ ምን ይባላል? ሲያንስበው ነው ባኮ ስራው እኮ ነው። አይደለም ዛጓራን ተመጣጣው በኋላ ማኔ ነገሩ ምን ስራው ሌባ ምን ይሄ አይ እንዴት ነህ እንዴ የጠፋ ደንበኛ ሰላም ነው ጠፍተሃል አዎ እባክህ ምን ድንገት ሳላስበው ፊልድ ተብዬ እኮ 15 ቀን ቆየ አይ ምን ችግር የለውም ምን ችግር አለ ይሄን መጽሐፍ ካንተ ማድረስ ከባድ ነበር የሚሆነው ይሄን መጽሐፍ እኔ አውሼ ነው አዎ የዛሬ 15 ቀን ትዝ አይልህም ለነገሩ ዝናብ ነበር መሽቷል ተጣድፈህ ነበር ስለዚህ ይሆናል የረሳኸው እንጂ ይሄን እኮ መጽሐፍ ይዤ ባልሄድ ከባድ ነበር 15 መጽሐፉን ላንተ አዎ ለኔ አውሰኝ ነበር ስንት ነው ቅጣቴ ለመሆኑ መጽሐፉን ወሰደ ቡቤ መልሱልኝ ሌቦ መጽሐፉን ውሰዱት ቡቤ መልሱልኝ ሌቦ መጽሐፉን ውሰዱት ምን ሆነ ሌቦ ቡቤ መልሱልኝ ቡቤ መልሱልኝ መጽሐፉን ውሰዱት ይኸውልሽ እንግዲህ ያለው ነገር ይሄን ይመስላል እሺ ቆይ ምናምን አልተሞከረም ምን ህክምና በሰዓቱ ጸበልም ለውጥ ሊታያል እኔ ልሞክራ